እንኪ ንሺ ብለው ሥላሴ ሰጥቷት ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የመጀመሪያው የወላጅ ስጦታ አቡነ ገብረ መንፈስ ቅዱስ ለወላጆቻቸው ነው ስጦታ የሆኑት። እንደተወለዱ ግን መንክር እግዚአብሔር በላይ ቅዱሳን ይሆነው። እግዚአብሔር በቅዱሳኑ ምንድን ነው ወገኖች? ድንቅ ነው። ለሥጋና ደም የማይቻል ያደርጋል። እንደ መጥምቁ ዮሐንስ ያለ የከበረ ልጅ እንጂ እንዳሏት ሥላሴ ገና ከማኅፀን እንደወጣ ለሥላሴ ሰገደ። ለአብ ለወልድ ለመንፈስ ቅዱስ ከጨለማ ወደ ብርሃን ከጠባብ ወደ ሰፊ ያመጣኸኝ አምላክ ተመስገን አለ። የተወለደ ሕፃን ልጅ። ይህንን ማን ይችላል ወገኖች? ለሰው የማይቻል ለማን ይቻላል? ለእግዚአብሔር። የ6 ወር ጽንስ በማኅፀኗ ነው ለእመቤታችን ቅድስት ድንግል ማርያም ሰግዷል። በማኅፀኗ ላለው ለዓለማት ፈጣሪ ለክርስቶስ የአምልኮ ስግደት ሰግዷል። ማን? መጥምቀ መለኮት ዮሐንስ። እንደ ዮሐንስ ያለ ልጅ እንጂ ተባለች አግኔስያ። ስለዚህ ወዲያው እንደወጣ እንደ ዮሐንስ ያለ ልጅ በተወለደ ገና በ9ኛ ወሩ ከማኅፀን በወጣ ማለት ነው። በተፈጠረ በ9ኛ ወሩ በተወለደ በዚያች ቅጽበት ደቂቃ ከማኅፀን ወጣ። እንደወጣ ለሥላሴ ሰገደ። የእናቱ ክንድ ላይ ተመልሶ ቢያርፍ ስለ ልጅነት ጸጋ ስለ ወላጅ ናፍቆት እንጂ ጡት አልጠባም፣ ምግብ አልበላም። በ3 ዓመቱ ወደ ትምህርት ቤት ሄደ። መልአኩ ቅዱስ ገብርኤል በክንፉ ተሸክሞት የሚሄድ ልጅ ከእግዚአብሔር ተሰጣቸው። ማን ይመስገን ብያቸዋለሁ። እግዚአብሔር ይመስገን ስለማይነገር ስጦታው። ዛሬ የምናከብረው በዓል በፍጥረት ታሪክ ውስጥ ምድራዊ ሆኖ ልዩ ማንም ሊመስለው የማይችል ቅዱስ ጳውሎስ የቀደሙ አባቶቻችሁን መኳንንቶቻችሁን መምህራኖቻችሁን ሊቃውንቶች ተዘከሩ መኳንንቲክሙ ዘነገሩክሙ ቃለ እግዚአብሔር ይላል። ወእንዘ ትሬእዩ ሰናየ ግዕዞሙ ወሞጻኢቶሙ ተመሰሉ በሃይማኖቶሙ። የኑሯቸውን ፍሬ እየተመለከታችሁ በእምነት ምሰሏቸው። ማን አቡነ ገብረ መንፈስ ቅዱስን መምሰል ይችላል? በረከት ለማግኘት ገድላቸውን እየሰማ መልካቸውን እየደገመ አቡዬ ጻድቁ አሻግሩኝ እያለ ይማዘን እንጂ በምን አቅማችን እኛ ገብረ መንፈስ ቅዱስን እናውቃለን? በበላናት በጥቂት ደቂቃ እንደገና የሚርበን ዕድሜ ልኩን የማይበላ ዕድሜ ልኩን በምናኔ